ሰላም ጤና ይስጥልን ውድ ቤተሰቦቻችን ዛሬ እንግዲህ አዲስ ነገርን ይዤላችሁ መጥቻለሁ። አዲስ ነገር እንኳን ባይሆን እንግዲህ ትንሽ ቆየት ብሏል። ይህን ስራ እየሰራን እንገኛለን። ይህ ስራ ምንድነው ካላችሁኝ? እንግዲህ አግሪ ትሬድን እየሰራችሁ ያላችሁ እንኳን ደስ አላችሁ እላለሁ። አግሪ ትሬድ እንግዲህ ብዙዎች እየተቀላቀሉት ብዙዎች እየሰሩት ያለ የኦንላይን ስራ ነው። እንግዲህ በኢንቨስትመንት ነው የሚሰራው። ይህን ኦንላይን ስራ እንግዲህ ከእኛ ጋር አብሮ ለመስራት ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጣለን። እናም በተጨማሪ በፌስቡክ ገጽ ላይ የኔ ፌስቡክ ገጽ ላይ ገብታችሁ ማግኘት ትችላላችሁ። እና እንግዲህ ወደ አግሪ ትሬዳችን ስንገባ አንድ ጊዜ ለመቀላቀል እንግዲህ ሊንክ ነው የምንጠቀመው። ሊንኩን ምን ጊዜም ሊንክ ሳንጠቀም ማግኘት መስራት ስለማንችል ሊንኩን መጠቀም ይኖርባቸዋል። እንግዲህ ሊንኩን አንዴ ነካ እናደርጋለን 5 ሰከንድ ይሰጣል። ከ5 ሰከንድ በኋላ ኦኬ የሚል ይመጣል። አንዴ ኦኬውን ነካ እናደርጋለን። አዲስ ከሆናችሁ እኔ እንግዲህ ይሄን ለማሳየት ያክል ነው። አዲስ ከሆናችሁ 9 ብለን ነው የምንጀምረው። እሺ 932 ከዛም ፓስወርዳችን ደግሞ እናስገባለን። ቀጥሎ እንግዲህ ለምንድነው ሊንክ የምንጠቀመው? የጋባዥ አይዲ ኮድ ወይንም ኮድ ከሌለ ስለማያስገባን የኢንቪቴሽን ኮድ ስለሚጠይቅ ለዛ ነው በሊንክ የምንገባውና ዳይሬክት መግባት ስለማንችል ነው። ምን ጊዜም ስለዚህ አሁን ኦቲፒ እንድንልክልን ደግሞ ሴንድ እንላለን። ሴንድን ስንል አየር በአየር ያስገባልናል። ከዛ በኋላ ሪጅስተር እናደርጋለን። አሁን እኔ እዚህ ጋር አያስገባኝም ምክንያቱም እኔ ተመዝግቤ ስላለው ስለማያስገባ እንደዚህ አድርገን እንመዘገባለን። አሁን ቀጥታ ወደ ውስጥ ገብተን እናገኛለን። የኔ ስላለ እስቲ ገብቼ ላሳያችሁ ውስጥ ያለውን። አሁን የአፕሊኬሽኑ አለኝ። እናንተ ከተመዘገባችሁ በኋላ አፕሊኬሽኑን ማውረድ ትችላላችሁ። እንግዲህ ቀላል ነው። እሺ እኔ አለኝ። እሺ ስለዚህ እጠቀምና እገባለሁ። እንግዲህ ውስጥ ስንገባ ኢንተርፌሱ እዚህ ጋር ነው ጨዋታው። ኢንተርፌሱ እንግዲህ ይሄ ነው። ከገባችሁ በኋላ ቀላል ነው። በዜሮ ብር የምንገዛው ኢንቨስት ነው የምናደርገው በኢንቨስት እሺ እንደዚህ አይነት ነገር ሲመጣልን ኦኬ ብለን የምናልፈው ቴሌግራም እና ዋትሳፕን ጆይን እንድናደርግ የሚጠይቀን። እሺ ስንቀጥል ደግሞ እዚህ ጋር በዜሮ ብር ነው ኢንቨስት የምናደርገው የመጀመሪያውን ስራው በኢንቨስትመንት ነው የሚሰራው። ምን ጊዜም በኢንቨስትመንት ስለሚሰራ የመጀመሪያው ከፕላትፎርሙ የሚሰጠን ጊፍት ነው በነፃ ብር የምንገዛው። እሷን ለመግዛት እንግዲህ የመጀመሪያ 6 ብር ናት። እቺን እንደዚህ ነካ አድርገን በዜሮ ብር ኦኬ የስ እናደርጋለን። የስ ስናደርግ እንገባለን ማለት ነው። ሲቀጥል ደግሞ የሁለተኛው በ500 ብር ነው ኢንቨስት የምናደርገው። ይሄ 500 ብር ኢንቨስት የምናደርገው በቀን 40 ብር ከ80 ሳንቲም ነው የሚያስብልን። ለአንድ ወር ኢንቨስት እናደርጋለን። ለአንድ ወር በ500 ብር የምንገዛው ዴይሊ ፕሮፊታችን ደግሞ 40 ብር ከ80 ሳንቲም ይሆናል። ይሄ ደግሞ ሲደመር በ30 40.80 ሲባዛ በ30 1224 ብር ይሆናል ማለት ነው። እሺ ስንቀጥል ደግሞ በሶስተኛ ደረጃ ላይ የምናገኘው የ1000 ብር ኢንቨስትመንት ነው። የ1000 ብር ኢንቨስትመንት ደግሞ ዴይሊ ፕሮፊቱ 1000 ብር ለአንድ አመት ነው ኢንቨስት የምናደርገው። ዴይሊ ፕሮፊቱ 48 ብር ሲሆን ለአንድ አመት ቶታል ፕሮፊቱ ደግሞ 17520 ብር ይሆናል ማለት ነው። ስንቀጥል በአራተኛ ደረጃ ላይ የምናገኘው የ2500 ኢንቨስት የምናደርግ ነው። በ2500 ብር ኢንቨስት እናደርግ ወይንም በ2500 ብር ስንገዛ ዴይሊ ፕሮፊታችን 120 ብር ነው። የአንድ አመቱ ደግሞ 43800 ይሆናል ማለት ነው። በአምስተኛ ደረጃ ላይ እንግዲህ ከላይ እንደምታዩት የ2500 ብር ቪአይፒ አንድ ነው።
ቪአይፒ 2 ላይ ስንገባ የ5000 ብሩን ስንገዛ የ5000 ብሩ ደግሞ ኢንቨስትመንት በቀን ፕሮፊታችን ወይንም በቀን የሚታሰብልን 252 ብር ሲሆን ለአንድ አመት 91980 ብር ይሆናል ማለት ነው። ቪአይፒ 3 ደግሞ ክራውን ወይንም ቪአይፒ 3 ላይ ያለው 10,000 ብር ኢንቨስት ስናደርግ ወይንም በ10,000 ብር ስንገዛ ለአንድ አመት ነው የሚታሰብልን የቀን ፕሮፊታችን 516 ብር ይሆናል። የአንድ አመት ፕሮፊታችን ወይንም ቶታል ፕሮፊታችን በአንድ አመት ውስጥ ለኛ የምናገኘው 188,340 ብር ይሆናል ማለት ነው። በመቀጠል የምናገኘው የ20 ሺህ ብር ኢንቨስትመንት ነው። የ20 ሺህ ብሩ በ20 ሺህ ብር ስንገዛ የቀን ፕሮፊታችን 1080 ብር ሲሆን ቶታል ፕሮፊታችን 394200 ብር ይሆናል በአንድ አመት ማለት ነው። ሲቀጥል በ50 ሺህ ብር ስንገዛ ወይንም ኢንቨስት ስናደርግ ፕሮፊታችን ወይንም የቀን እለት የምናገኘው ብራችን 2784 ብር ሲሆን በአንድ አመት 1,16,160 ብር እናገኛለን። በመቀጠል ደግሞ 100 ሺህ ብር ኢንቨስት ብናደርግ በቀን ለኛ የሚታሰበው 5,880 ብር ሲሆን በአንድ አመት 2,146,200 ብር ይሆናል እያለ ይቀጥላል። በመጨረሻም የ250 ሺህ ብር ኢንቨስት ስናደርግ አቅሙ ያለው እንግዲህ በ250 ሺህ ብር መስራት ይችላል። በ250 ሺህ ብር ስንገዛ የቀን ለዛሬ የሚታሰብልን 16,248 ብር ሲሆን በአንድ አመት 5,930,520 ብር ይታሰብልናል ማለት ነው። ስለዚህ ይሄን ይመስላል። ይሄን የገዛነውን ለማየት ደግሞ ኤርኒንግ የሚለው ላይ እናያለን። ሆም ላይ ነበርን፣ ኤርኒንግ ላይ እናያለን። ኤርኒንግ ላይ እንግዲህ እንደምታዩት እኔ የገዛሁት ይሄን ነው። 3 ገዝቻለሁ። በመቀጠል ደግሞ የምናየው ጌም ነው። ይሄ ጌም ደግሞ የሚከፍትልን አንድ ሰው በጋበዝን ቁጥር አንድ ጨዋታ አንድ ሰው ስንጋብዝ አንድ ጨዋታ አለ። በዚህ ጨዋታ ላይ ምን አለ? ቲቪ አለ፣ 5 ብር አለ፣ 30 ብር፣ 16 ብር እያለ ይቀጥላል። ስለዚህ በመቀጠል ደግሞ ጓደኛችን ለመጋበዝ ወይም ሰው ለመጋበዝ ሊንክ የምናገኝበት ቦታ ነው። እዚህ ጋር እንደምታዩት ይሄ ሊንካችን ቦታ ነው። በመቀጠል ማይ የሚለው ወይንም እኔ የሚለው እንግዲህ የኛ ገጽ እዚህ ጋር የምናየው እዚህ አካባቢ ላይ ያለው ነው ማለት ነው። እዚህ ጋር እንግዲህ እኔ የሰራሁት እዚህ ጋር አለ። ባላንስ በፊትም አውጥቻለሁ። አሁን እኔ ያለሁበት ደግሞ ሌቭል ቪአይፒ 4 ላይ ነኝ ያለሁት። እንግዲህ እንደምታዩት ሴቲንጋችን የምናስተካክልበት ማንነታችን ማኔጅ የምናደርግበት ፓርት ይሄ ነው ማለት ነው። ስለዚህ እዚህ ጋር ሪቻርጅ የምናደርገው እዚህ ጋር ነው። እቺን ነካ አድርገን ሪቻርጅ እናደርጋለን። በመቀጠል እዚህ ጋር ያሉት ብሮች ውስጥ መርጠን በንግድ ባንክ እና በቴሌ ብር ሪቻርጅ ማድረግ እንችላለን። ካደረግን በኋላ ሪቻርጅ የሚለው ነክተን ካደረግን በኋላ ለምሳሌ 500 ብር ላድርግ ነካ ብዬ 500 ብር እዚች ጋር ትሞላለች። ከላይ 500 ብር ይላል። ከዛ በኋላ 500 ሪቻርጅ አደርጋለሁ ብዬ ሪቻርጅ ላድርግ። ሪቻርጅ ካደረግን በኋላ እንደዚህ ያመጣል። ንግድ ባንክን ወይም ቴሌብርን ከመረጥን በኋላ ሪቻርጅ የሚለው ነክተን እዚህ ጋር ያሉትን የባንክ አካውንት ኮፒ እናደርግና ሂደን ፔስት አድርገን ካስገባን በኋላ እንመጣና ኤፍቲ የሚጀምረውን ትራንዛክሽን ነምበሯን አምጥተን እዚች ጋር ከታች እንደምታየው ፔስት ፔመንት ኤስኤምኤስ ኦር ኢንተር ኤፍቲ የሚለውን ከዛ በታች በስውር የተቀመጣለ እዚች ጋር ፔስት እናደርጋለን። ጫና አድርገን ፔስት አድርገን ሰሚት እንላለን። ስለዚህ ሰሚት ካደረግን በኋላ ትንሽ እንጠብቅና እሱ ራሱ አክቲቭ ያደርግልናል። አክቲቭ ካልሆነልን ቴሌግራማችን ላይ ሄደን ኦነር አለች ከኛ ጋር ለኛ ምላሽ የሚሰጠው አድሚኖች አሉን። አድሚኖችን ማናገር እንችላለን ማለት ነው። ዊዝድሮ ለማድረግ እንግዲህ እንደምታየው ዊዝድሮ አድርገን እዚህ ጋር ዊዝድሮ ስናደርግ እዚህ ጋር
አካውንታችን አስተካክለን ዊዝድሮ የሚለው ላይ ሜትዱን ሌላ ጊዜ አሳያችኋለሁ። ዊዝድሮ ማድረግ እንችላለን ማለት ነው። በጣም ቀላል እና አሪፍ ስራ ስለሆነ በትጋት በአንድነት ከሰራን እንለወጣለን። እንግዲህ አግሪትሬድን ከእኛ ጋር ለመስራት የቴሌግራም ቻናላችን ወይም የቴሌግራም ግሩፓችን መቀላቀልን አይርሱ። ሌላው ያልጠቀስኩት ከላያችን ላይ ያለችው ፎቶ እንግዲህ ኢትዮጵያዊ ናት። ወኪል ናት፣ አድሚን ናት። እሷን ማናገር የእሷን ፎቶ አንዴ ነካ አድርጎ ቴሌግራሟን ጆይን በማድረግ ቴሌግራም እና ዋትስአፓን ጆይን በማድረግ ጥያቄ ማንኛውም ጥያቄ መጠየቅ ትችላላችሁ። ሁል ጊዜ 24 ሰዓት አክቲቭ ናት። ለእኛ በጊዜ ትመልሳለች። በመቀጠል ያላሳየኋችሁ እዚች ጋር ያለችው ክቧ የስጦታ ምልክቷን ነካ አድርገን እለት ቴሌግራማቸውን ጆይን እናድርግና እለት በየቀኑ ሁል ጊዜ የሚላክልን ኮድ አለች። ተጨማሪ ቦነስ ቀን ውስጥ በየቀኑ ስለምትላክ እሁድ ቀን ብቻ ነው የማትላከው። እሷን በመጠቀም እሷን ቴሌግራም ላይ ይላካል። እሷን ኮድ አምጥቶ እዚች ባዶ ቦታ ላይ ሞልቶ የስ ማለትና የቀን ቦነሳችንን መውሰድ እንችላለን። እንግዲህ ሊንኩን ዲስክሪፕሽን ቦክስ ላይ እናስቀምጣለን። ፌስቡክ ገጻችን ላይ እናስቀምጣለን። ቴሌግራም ላይ እናስቀምጣለን። ዋትስአፕ ላይ አለን። እንግዲህ ሊንኩን በመንካት ኑ አብረን እንስራ። ሌላኛው ተጨማሪ እንግዲህ ሰው በጋበዛችሁ ቁጥር አንድ ሰው ስትጋብዙ 30 ብር አለ። ወይንም የመጀመሪያ ጊዜ ሰው ስትጋብዙ 60 ብር ይሰጣል። ቀጥሎ ሌላ ሰው ባመጣን ጊዜ ሁል ጊዜ 30 ብር ይታሰብልናል። ደግሞ የጋበዝነው ሰው ደግሞ ሲገዛ ለእኛ ይታሰባል። 3 ሰው ስንጋብዝ 150 እያለ 7 ሰው ስናደርግ በየወሩ ደሞዝ አለን። 15 30 እያለ በሄደ ቁጥር አሪፍ ቦነሶች ስላሉ ኑ አብረን እንስራ። አብረን በጋራ እንደግ። አመሰግናለሁ። ይመቻችሁ። ቤቱን ፎሎ ማድረጋችሁን ፌስቡክ ገጽና ቴሌግራም ግሩፕን ፎሎ ማድረጋችሁን አትርሱ። አመሰግናለሁ። መልካም ጊዜ፣ መልካም እድል፣ መልካም ስራ